ሰላም ጤና ይስጥልኝ። የተወደዳችሁ የደማቅ ዩቲዩብ ቻናል ቤተሰቦች እንደምንቆያችሁ፣ ዛሬም እንደተለመደው አንድ ርዕስ ይዤ መጥቻለሁኝ። የዛሬው ርዕሳችን በደንብ አጣጥሙት ይላል። በደንብ የምናጣጥመው ምንድን ነው ብላችሁ ከጠየቃችሁኝ፣ እንግዲህ በዚህ ቻናል የምናስተምራቸው ብዙ ትምህርቶችን እንሰጣለን። ዛሬ ደግሞ አጣጥሙት የምላችሁ ፍቅራችሁን አጣጥሙት፣ ትዳራችሁን አጣጥሙት፣ የአልጋ ላይ ጨዋታውን አጣጥሙት ነው የምላችሁ። ተመልካቾቻችን እንግዲህ እነዚህን ሶስቱን ነገሮች በደንብ በማጣጣም ህይወታችሁን ደስተኛ አድርጋችሁ መኖር ትችላላችሁ። ግማሹን የህይወታችሁን ሰዓት የምታሳልፉት እነዚህ ሶስቱ ነገሮች ላይ ነው። አንድ ሰው እድሜው ለትዳር ከደረሰ ወይም ከ20 እና ከ25 ዓመት በላይ ሲሆን ትዳር የሚባለው ውስጥ ይገባል። እስከዛ ድረስ ግን ፍቅር የሚባለውን ነገር፣ ወሲብ የሚባለውን ነገር ያገኛል። ስለዚህ እነዚህ ስቴፓቸውን ጠብቀው የሚመጡ ነገሮች ስለሆኑ አንዳንዶቹ ወሲብን በትናንሽ እድሜያቸው ይጀምራሉ። ከ13 እስከ 18 ባለው ውስጥ ይጀምሩታል። ዋናው ነገር አሁን የመጀመሩ ጉዳይ ሳይሆን እኔ ማንሳት የፈለግኩት ትዳራችሁን፣ የፍቅር ግንኙነታችሁን ወሲብ ስታደርጉ ማጣጣም መቻል አለባችሁ። ልክ ወደ አፋችሁ ከረሜላ አስገብታችሁ ከግራ ወደ ቀኝ እያላወሳችሁ እያጣጣማችሁ እንደምትወጡት ትዳራችሁንም ፍቅራችሁንም የአልጋ ላይ ግንኙነትም እንደዛው ማጣጣም አለባችሁ። ይህንን ለማድረግ ምንድን ነው የሚያስፈልገን? ምንድን ነው የምትነግረን ካላችሁ፣ ዋናውና ቁልፉ ነገር እርስ በእርስ በደንብ ከተግባባችሁ፣ እሷ የምታወራው ወሬ ላንተ ግልጽ ከሆነ የሚገባ ከሆነ፣ አንተ የምታወራው ወሬ ለእሷ የሚገባት ግልጽ ከሆነ ይሄ መግባባት ይባላል። መግባባት ካለ ደግሞ ምንም አይነት ችግር ቢፈጠር ተነጋግራችሁ መፍትሄ ማምጣት ትችላላችሁ። አንቺም አንድ ሰውን የህይወቴ አጋር ነው፣ ፍቅረኛዬ ነው፣ ባል ይሆናል ብለሽ ስትይ ቀድመሽ ማየት ያለብሽ ነገር እኔና እሱ መግባባት እንችላለን ወይ? ተነጋግረን መፍትሄ ማምጣት እንችላለን ወይ? በንግግር እንግባባለን ወይ የሚለውን ነገር ማየት መቻል አለብሽ። አንተም ልክ እንደዛው እሷ እየጨወች ወይ አንተ መናገር ማትችል ከሆነ አንተ እየተናገርክ እሷ ደግሞ ዝም የምትል ከሆነ ይሄ በጭራሽ እሳትን ማቀጣጠል ነው የሚሆነው። ነገርን ከማብረድ ነገርን ረጋ አድርጎ ተነጋግሮ ከመፍታት ነገርን መለኮስ ስለሚሆን ዋናው ነገር ቀድማችሁ ማድረግ ያለባችሁ መግባባት ከምትችሉት ሰው ጋር ፍቅር ብትጀምሩ፣ ትዳር ብትመሰርቱ በጣም ጥሩ ነገር። ሁለተኛው ደግሞ ማድረግ ያለባችሁ ነገር ግልጸኝነት። በመሃላችሁ ግልጸኝነት ሊኖር ይገባል። ግልጸኝነት ሲባል ይሄ ሚስጥር መደበቅ፣ ያረጋችሁትን ነገር አለመናገር፣ ከዚህ በፊት ያሳለፋችሁትን ላይፍ መደበቅ፣ ያ አይደለም። ግልጸኝነት ማለት ፍላጎትህን፣ የሚያስደስትህን ነገር በግልጽ መናገር። ከእሷ ጋር ስትሆን ራስህን እንደምታወራው እሷንም ማውራት አለብህ። አንቺም ልክ እንደዛው ከእሱ ጋር ስትሆኚ ምንም የምትደብቂው ነገር ሊኖር አይገባም። ያማረሽን ነገር፣ ማድረግ የምትፈልጊውን ነገር መናገር መቻል አለብሽ። በፍቅር ዓለም ውስጥ ሆናችሁ ከሱ የምትፈልጊው ነገር ሊኖር ይችላል፣ ማድረግ የምትፈልጊው ነገር ይኖራል። ስለዚህ ያንን ነገር በግልጸኝነት መናገር፣ የሚደብርሽን ነገር፣ ደስ የሚልሽን ነገር፣ እሱ ላይ የምታይበትን ነገር፣ አንተም እሷ ላይ የምታይባትን ነገር በግልጽ ማውራት መናገር። ይህንን ስታደርጉት በቀላሉ ጣፋጭ የሆነን ጊዜ በፍቅር ማሳለፍ ትችላላችሁ። ጊዜያችሁን ጣፋጭ፣ የፍቅር ታይማችሁን ጣፋጭ ማድረግ ትችላላችሁ። ግልጸኝነት በጣም አስፈላጊውና ዋናው ነገር ነው። ይህንን በማድረግ ትዳራችሁን፣ ፍቅራችሁን፣ ወሲብን ማጣጣም ትችላላችሁ። እንደተለመደው እኛ ሀገር ላይ ይህንን ነገር በግልጽ ተነጋግሮ ማድረግ በጣም ከባድ ነው። በተለይ ደግሞ ሶስተኛው ነጥብ ወሲብ ላይ ብዙዎቻችን በግልጸኝነት አናወራም። እንዲሁ ዝም ብለን ስሜታችንን እንደመራን ነው የምናደርገው። እሷ እንደዚህ አይነት ፖዚሽን አይመቸኝም ካለች በቃ ወንድየውም እሺ ብሎ መተው ነው። የፈለገው እያማረው ይተዋል። እሷም ልክ እንደዛው ናት። የምትፈልገው አይነት የወሲብ አደራረግ ካለ ያንን እናድርግ ብላ አትጠይቀው። እሱ እንኳን ይቅር፣ ፖዚሽን መምረጡ ምናምኑ ይቅር፣ ሴክስ ማድረግ ፍላጎቱ ኖሯት እንኳን አፏን አውጥታ ማድረግ አምሮኛል ብላ አትጠይቅ። ስለዚህ እንደዛ መሆን የለበትም። በደንብ ኢንጆይ ማድረግ አለባችሁ፣ መዝናናት አለባችሁ። እስከ ጥግ ድረስ አንተም እሷም መደሰት መቻል አለባችሁ።
ዋናው ነገር ትዳርንም ፍቅርንም የሚያቆየው በመሃላችሁ ያለው የወሲብ ግንኙነት ነው። እሱ ነው ፍቅርን የሚያመጣው እንጂ ማንም ሰው ከእህቱ ጋር ከኖርማል ጓደኛው ጋር አብሮ ረጅም ጊዜን መኖር ማሳለፍ ይችላል። ግን ደግሞ በመሃላቸው በሴትና በወንድ መሃል ያለው ግንኙነት ላይ ፍቅር እንዲባል ትዳር እንዲባል የሚያደርገው የስሜት መፈላለግ ደግሞ ወደ ምን ያመራል? ወደ ወሲብ ያመራል። ያ ነው ፍቅር ትዳር ብለን እንድንጠራው የሚያደርገን። ፍቅር ውስጥ ከገባን ትዳር ውስጥ ከገባን በወሲብ በደንብ መጣጣም መደሰት ይኖርብናል። አጣጥሙት ብዬ የምላችሁ እንዲሁ እንደዋዛ ዝም ብላችሁ ገብታችሁበት ወይኔ ባላገባው፣ ወይኔ ከእሷ ጋር ፍቅር ባልጀመርኩ፣ ወይኔ ከእሱ ጋር ፍቅር ባልጀመርኩ፣ ወይኔ ባላገባው ኑሮ የሚባል ነገር እንዳይኖር ቆይታችሁን ግንኙነታችሁን በጣም ያማረና ጣፋጭ ጊዜ አድርጉት። በዚህ ምድር ላይ ማንም ሰው ዘላቂ የሚቆይ የለም፣ አላፊ ጠፊ ነው። 60ና 70 ዓመታት ብንኖር ነው በዚህ ምድር ላይ። ስለዚህ እቺ የምታልፍ ህይወታችንን በደንብ አጣጥመን ተደስተንበት ጥሩ ጊዜ አሳልፈን ማለፍ አለብን። ለዛ ነው በደንብ አጣጥሙት ደጋግሜ የምላችሁ። ያንን ደግሞ ለማድረግ ዋነኛው ቁልፉ ነገር 3ቱ ነገሮች ናቸው። ትዳር፣ ፍቅር፣ ወሲብ የሚባሉት ነገሮች ናቸው። አብዛኛውን ጊዜ ስራ ሰርተን ገንዘብ ስናገኝ ምንድን ነው የምናረገው? የፍቅር አጋር እንይዛለን፣ ትዳር እንመሰርታለን፣ ወሲብ እናረጋለን። ብዙ ጊዜ እንኳን ባለሀብቶችን ካያችሁ ሴቶችን ሲያሳድዱ ወሲብ ማድረግ ፍላጎት ሲኖራቸው ታያላችሁ። ገንዘቡ ወሲብ የሚሰጠውን ደስታ ስለማያገኙ ነው። የወሲብ ደስታ በጣም አጠር ያለች ደቂቃ ብትሆንም ግን ገንዘቡ ከሚሰጠው ደስታ በላይ ደስታን ትሰጠዋለች። ትክክለኛ ደስታን ትሰጠዋለች። ለምሳሌ ለአንድ ሰው 10 ሺህ ብር ብሰጠውና በጣም ከሚወዳት ቆንጆ ከምትባል ሴት ጋር ወሲብ ቢያደርግ ትክክለኛ ደስታ የሚያገኘው ከእሷ ጋር በሚያደርገው ወሲብ ነው። ግልጽ ነው። ለዛ ነው ብዙ ባለሀብቶችም ገንዘብ ከሰበሰቡ ገንዘብ ካገኙ በኋላ ሴት ማሳደድ የሚጀምሩት። ገንዘቡ ሴትን ስለሚያመጣው መጨረሻቸው የሚሆነው ከብሩ በኋላ ወደ ወሲቡ ነው። ወሲቡን ግን አሳደው ወሲቡን ካገኙት በኋላ ወደ ብር አይሄዱ። ወሲቡ ጋር ያለው ደስታ የብሩን ያክል ደስታ ስለማይሆን፣ ፍቅር ጋር ያለው ደስታ ብር ጋር ያለው ደስታ ያክል ስለማይሆን፣ ብር ጋም ደስታ የለም እያልኩኝ አይደለም። ብር ካላችሁ ምንድን ነው የምታደርጉት? ፍቅር ትጀምራላችሁ፣ ትዳር ትመሰርታላችሁ፣ ወሲብ ታደርጋላችሁ። አለቀ። ብሩ እነዛን ደስታ የፈለጋችሁበትን ነገር ታመጣላችሁ እንጂ ራሱ ደስታውን ሊሆን አይችልም። ይሄ ግልጽ ነገር ነው። ገንዘብ ደስታን ይገዛል እንዴ? አዎ። መኪና ስትገዙ፣ ምግብ ስትበሉ፣ ፍቅር አጋር ስትይዙ፣ በቃ ደስ የሚባለውን ነገር ስታደርጉት በገንዘባችሁ ነው የምታደርጉት። ገንዘብ ራሱ ፍቅር ሆነ ማለት አይደለም። ዋናው ነጥቡ እነዚህ 3ቱ ነገሮች ናቸው። ወሲብ፣ ፍቅር፣ ትዳር የሚባሉትን ነገሮች በደንብ አድርጋችሁ ጨበጥ አድርጋችሁ ልትይዙት የሚገባ ነገር ነው። ትልቅ ደስታ የምታገኙበት እዛ ውስጥ ስለሆነ ነው። አጣጥሙት ብዬ ደጋግሜ ይህንን ነገር የምነግራችሁ። እንደነገርኳችሁ በግልጸኝነት አድርጉት። ድብቅ ነገር አይኖር። ተግባቡ። ከዛን ያማረ ጊዜ አድሩ። ያንን ደግሞ ለማድረግ በጣም የሚያምር ቦታ አብራችሁ በመሄድ ጥሩ ጊዜ ማሳለፍ፣ በወር አንዴ በወር 2 እየሄዳችሁ መዝናናት፣ ከፍቅር አጋራችሁ ጋርም ከባለቤትሽ ጋርም እንደዚህ አይነት ቦታ ላይ እየሄዳችሁ በደንብ ኢንጆይ ማድረግ አለባችሁ። ከሁለቱም ደግሞ ቁልፉ የሆነ ነገር ትዳርንም ፍቅርንም በደንብ ጠበቅ አድርጎ የሚይዘው ማሰሪያው ወሲብ ነው። ወሲብን ደግሞ እንደ ተራ ነገር ማየት የለባችሁ። እኛ ኢትዮጵያውያን ብዙ ጊዜ ይህንን ነገር እንደ ብልግና አድርገን ስለምናየው በግልጽ አናወራውም፣ በግልጽ አንመካከርበትም፣ መፍትሄ አንሰጥበትም። ስናደርገው ራሱ ተደብቀን ቤት ቀርቅረን ማብራት አጥፍተን በብርድ ልብስ ውስጥ ተሸፋፍነን ነው የምናደርገው። በግልጽ እንኳን አብሮን የሚያደርገውን ሰው ገላ እያየን በደንብ እያየናት እያየችን አይደለም የምናደርገው። ተሸፋፍነን ተደባብቀን ነው የምናደርገው። ስለዚህ ያ ነገር መቅረት መቻል አለበት። በግልጸኝነት ማድረግ አለብን። በደንብ መደሰት አለብን። ማጣጣም አለ። የሚመች ቦታ አድርጉት። ፍሪደም የሆነ ቦታ አድርጉት። ሰው ይመጣብኛል፣ እኬሌ መጥቶ ረብሸኛል፣ እኬሌት መታ ትረብሸኛለች የሚባል ቦታ ላይ ሳይሆን ምቹ ቦታ አዘጋጅታችሁ ማንም ሰው መጥቶ ማይረብሽባችሁ፣ ሰው ይመጣብኛል ብላችሁ ማታስብበት ቦታ ላይ ሆናችሁ በግልጸኝነት በደንብ ማድረግ መቻል አለባችሁ። ፖዚሽኖችን መጠቀም፣ አሪፍ ቦታዎችን መጠቀም። አልጋ ላይ ብቻም አይደለም፣ ጠረጴዛ ላይ መጠቀም ትችላላችሁ። ሶፋ ወንበራችሁ ላይ መጠቀም ትችላላችሁ። ፍራሽ መሬት አወርዳችሁ መጠቀም ትችላላችሁ። ሻወር ቤት ውስጥ መጠቀም ትችላላችሁ። የቤታችሁ በረንዳ ላይ መጠቀም ትችላላችሁ። ያንን በማድረግ ጥሩ ጊዜን ማሳለፍ አለባችሁ። ፍቅራችሁን በደንብ ወጠር አድርጎ ለመያዝ፣ ትዳራችሁን ወጠር አድርጎ ለመያዝ ወሲብን በጥንቃቄ መያዝ መቻል አለባችሁ። ብዙ ጊዜ ትዳር የሚፈታው ባለመግባባት ብቻ አይደለም።
በንግግሮች ያለ መግባባት ብቻ አይደለም። ዋናው በወሲብ አለመጣጣም፣ አለመግባባት ሲኖር ነው ፍቅርና ትዳር ሊበላሽ የሚችለው። ስለዚህ እንደነገርኳችሁ በደንብ አድርጋችሁ አጣጥሙት፣ ተደሰቱበት። እንዴት አድርገን ማጣጣም ያለብን፣ እንዴት እናደርጋለን፣ እሱ እንደዚህ ችግር አለበት፣ እሷ እንደዚህ ችግር አለባት የምትሉ ከሆነ ስለዚህ በዋነኝነት ማድረግ ያለባችሁ ነገር ሶስቱን ነገሮች ጠበቅ አድርጋችሁ መያዝ አለባችሁ። ከሶስቱ ደግሞ ወሲብ የሚባለው ነገር ላይ ጠበቅ ማድረግ አለብን። ሁለቱን የሚይዘው ዋና መሰረቱ ወሲብ ስለሆነ ማለት ፍቅራችሁ እንዲቆይ፣ ትዳራችሁ እንዲቆይ ከፈለጋችሁ በወሲብ በደንብ መጣጣም መቻል አለባችሁ። መደሰት አለባችሁ። መርካት አለባችሁ። ያንን በማድረግ ጥሩ የሆነ የፍቅር ጊዜ፣ ጥሩ የሆነ የትዳር ጊዜ ማሳለፍ ትችላላችሁ። ጥያቄዎች ካላችሁ ማንኛውንም ጥያቄ መጠየቅ ትችላላችሁ። ኮሜንት ላይ ዲኤም አድርጉልኝ። በቅርቡ ደግሞ ቴሌግራም ቻናል እከፍታለሁኝ። እዛ ቻናል ላይ እየገባን ብዙ ነገሮችን እንማማራለን፣ እንመካከራለን። እናንተ ጋም ያለውን ሀሳብ ሼር ታደርጉኛላችሁ። ስለምን እንዳስተምራችሁ የምትፈልጉት የቸገራችሁ ነገር ካለ እንመካከራለን። ለዛሬ እንግዲህ ያዘጋጀሁት ትምህርት ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻው ቻው።